ምን አይነት ዘመን ነው የተንገላቢጦ? ምን አይነት ዘመን ነው የተንገላቢጦ? አባቱን አዘዘው ልጁ ተቀምጦ ይባላል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም አለውን አለን። ሁሉ አሽወይና ሁሉ ቢስ አለን። አዎ ይሄው እየኖርን ነው። እናንተስ? ጤናችሁን ይስጣችሁ፣ አፊያችሁን ይስጣችሁ። ኢንሻአላህ አላህ ማለት ነው። ዱዓችን ይቀበላል ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ ጋይስ። ሰብስክራይብ ያደርጋችሁ አበረታቱን። እኔ አንድ ነገር የታዘብኩትን ነገር ልንገራችሁ። አንዲት ሀሳቤ ውስጥ የመጣልኝን ማለት ነው። አብርሃም ዛሬ እኔ ለትዳርም ገና ነኝ፣ ትዳርም በትዳርም አልበቃም፣ እኔ ባለትዳርም ያው አይደለሁምም ወይንም ደግሞ ለትዳርም አልበቃም አይነቶችን ቪዲዮዎችን እንግዲህ ያስተላለፈው ተመችቶኛል። አነጋገሩ በጣም ተመችቶኛል። ግን ሴት ልጅ በዚህ ልክ እንደዚህ እየተባልሽ ገንዘብ ያመጣሽው ገንዘብ አይቀርብሽም ነው የሚላት ዘመድ መጥፋቱ። ወረዲ ሄርሜላን አስወጥታችኋል ማለት ነው። ይሄ ግልጽና ግልጽ ነው። ሚኪ በሰራው ቪዲዮ ታይም 100K እንኳ ሳትሞላ እንደምንም ተጨፋጭፋችሁ እሷ ቤት ስትመጡ እረምሻ አይፈጠርም። ለሰስ ያለ ቪዲዮ ለቃችሁ ሼር ታደርጋላችሁ። በእናንተ ቤት በደመቁ በባጣ ቆየና በአንተ ቤት ሲሆን የጋለ ወከባ ነው የሚፈጠረው ማለት ነው። እና ይቺ ደግሞ ትልቂቷና ዴቭ ደግሞ ምን አለ ተልከን ነው። ማን ላካችሁ? ነጋሽዬ ናቸው እናንተ ላኳችሁ። ህዝቡ በቃ አሁን በሰላም ህዝብ የድሮ ቢሆን የድሮ ወደንስ የድሮ ፋሚሊ ቢሆን አሪፍ ነበር። አለኩል ያህል ደመቁ ውጭ ከዚህ ዓለም ውጭ ከዚህ ትዳር ከተባለች 4 ዓመት ሆኗታል። እሷ አንተን ታንቋሽሻለች፣ አንተ ደግሞ እሷን ታንቋሽሻለህ። እግራ የተጋባ ነገር ነው። በጣም እግራ የተጋባ ነገር ማለት ነው። ስለዚህ እኔ ብቻ ምን እንደምላችሁ አላውቅም። አንዳንድ ጊዜ ምንድን ነው ይሄ ነገር ላለው ጋይስ፣ ይሄ ነገር ምንድን ነው ላለው እኔ ማለት ነው። ምንድን ነው ሻዳ ሀረካት ላለው አንዳንድ ጊዜ ምንድን ነው ነገሩ? ኬዙ አልገባኝም እኔ። አይደምቁ አይደምቁ አይደምቁ፣ ተበላሽ 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 ደመቁ፣ ተበላሽ 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 ደመቁ አልኩሽ እኮ እኔ። አሁን ተበልተሻል፣ የመጨረሻ ተበልተሻል። ይበቃሻል። የመሬን ወደንሶችሽ ተቃጠሉ፣ ተንፈቀፈቁ፣ ይቃጠሉ። የአንቺ ወደንሶች እንኳ ድግ አንፈቅፈቀሻቸዋል፣ ድግ አርገሻቸዋል። እኔ በጣም የተደሰትኩት በጣም በጣም ከምላችሁ በላይ የተደሰትኩት በጣም ከምላችሁ በላይ ግን በዚህ ልክ መውደቁ መርከሱ በዚህ ልክ ምንድን ነው አልገባኝም ጋይስ። ይሄ መግማማቱ መውደቁ መርከሱ ጋይስ ጥሩ ነው ወላ ኬፊያን? እስኪ ንገሩኝ እናንተ። ሴት ልጅ በዚህ ልክ ቆሻሻ መሆን፣ ሴት ልጅ በዚህ ልክ መውደቅ፣ ሴት ልጅ በዚህ ልክ መቆሸሽ፣ ሴት ልጅ በዚህ ልክ መውደቅ አግባብ ነው ብላችሁ ታስባላችሁ? ጥሩ አይመስለኝም። ለማንኛውም ወደ ራሳችሁ ተመለሱ። ሄርሜላም ራስሽን ጠብቂ፣ ወደ ራስሽ ተመለሺ። ቁርጥ አድርገሽ ክትት ያለ ኑሮ መኖር አለብሽ። ምክንያቱም ያስጠላል፣ ጥሩ አይደለም። እንደዚህ ራስሽን የምታስከብሪው አንቺ ነሽ። ራስሽን የምታስከብሪው አንቺ ነሽ። ራስሽን የምታስከብሪው አንቺ ነሽ ማለት ነው ሄርምሻ። አዎ ራስሽን አንቺነትሽን የምታስከብሪው በራስሽ ጊዜ ነው። ወንድምሽም ተናግሮታል። አንቺን እየሸሸ አንቺ እነሱ ጋር ሂደሽ ምናምን አውቀነዋል እኛም የመጨረሻ ማለት ነው። በቃ እንደዛ ሲሆኑ የነበሩት ለኬ ሄርሜላን ለማስወጣት ነው ማለት ነው። በጣም ያሳዝናል። በነገራችን ላይ በጣም ነው ያዘንኩት። እና ሄርምዬ ሌጃ ከዚህ ወተሌላ አችረሻ ሳዘሽ ሌላችሁ ያዘንኩት ናንቺን ያዘንኩት። ስለዚህ ውጭ ከዚህ ህይወት ምን ያደርግልሻል? ምንም አያደርግልሽም። የኔ ማሬ ቆንጆ ውጭ ምን ጥቅ ብለሽ በቃ ምን ጥቅ እንዴ ምን ጥቅ ብለሽ ምን አባቱንስ ምን ያደርጋል? ስለዚህ የኔ ወድ እንወድሻለን፣ እናከብረሻለን።
ስለዚህ ከዚህ ህይወት ብትውጭ ምን ይመስልሻል ሄርሜላ? የኔ ቆንጆ እኔ ውጪ ታዩ በቃ ምን አባቱንስ። ምክንያቱም በቃ ይሄ ምንም የሚሰራ ነገር አይደለም። እውነቴን ነው የምነግርሽ። ስለዚህ አንቺ ውጭ ከዚህ ነገር ምሬን ነው የምልሽ። ከዚህ እንትን ከዚህ ህይወት ውጭ በቃ ምን ያደርጋል? የማይረባ ነገር፣ የማይጠቅም ነገር፣ ምንም የማይሰራ ነገር፣ የሚያስጠላ ከጥቅም ውጭ ምሬን ነው የምልሽ። ምንም አያደርግልሽም። አጉል ይጎዳሻል። ይሄ ነገር አንቺን ይጎዳሻል። ራስሽን ደግሞ ያንኮላሽሻል። ጸጸት ውስጥ በገዛችሽ ትገቢያለሽ ማለት ነው። እኔ ግን ደመቁ ናት። እኔ በጣም ነው የገረመኝ የደመቁ ትዳር በልመና ጋይስ፣ ትዳር በልመና በፍቅር በአንድነት በትትና ነው እንጂ ሰዎቼ። እኔ የምለው ፍቅር በልመና ይሆናል እንጂ ማሮቼ፣ እስኪ ንገሩኝ። ፍቅር በልመና ይሆናል እንዲ ወዶችዬ? ፍቅር በግብ ግብ ይሆናል እንዴ? እኔ ያልሰማው ቤት ሀገር ነው ፍቅር በግብ ግብ የሆነው። ፍቅር በልመና የሆነው ቤት ሀገር ነው ጋይስ። እስኪ ንገሩኝ፣ እስኪ አስረዱ። እረ ወላሂ ሴቶች ራሳችሁ ወደ ራሳችሁ ተመለሱ። የምሬን ነው፣ ወደ ራሳችሁ ተመለሱ። ራሳችሁን አታንቋሹ ለሶሻል ሚዲያ ብር ብላችሁ። ምሬን ነው ምነግራችሁ። ራሳችሁን አስከብሩ። ወላሂ ራሳችሁን አስከብሩ። በጣም የሚያስጠላ ድርጅት፣ የሚያስጠላ ነገር እየተደረገ ነው ያለው ኢትዮጵያ ውስጥ፣ በተለይ ኢትዮጵያ ውስጥ። እንዴ ጋይስ ምንድን ነው? ራሳችሁን አስከብሩ። ብዙ ሴቶች አሉ፣ ጀግና ሴቶች፣ ልጆቻችሁን ገንዘብ እየላኩ የሚያሳድጉ ጀግና ሴቶች አሉ፣ ከተት ያሉ። የምሬን እምላችሁ በጣም ጀግና ሴቶች አሉ፣ በጣም ጀግና ሴቶች ከምላችሁ በላይ። ስለዚህ እናንተ እንዴ ተው በቃ። ምሬን እምላችሁ በጣም ጀግኖ ሴቶች አሉ፣ ጀግና ሴቶች፣ የጀግናም ጀግና የማይበግራችሁ ሴቶች አሉ። እነዛን ሴቶች ደግሞ እናንተ አታስንቁ፣ ዝቅ እንዲሉ አታስደርጉ። ጥሩ አይደለም።